በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የሰሙነ ሕማማት ላይ ቅድስት ቤተክርስቲያናችን ሁለተኛውን ቀን ወይም ዕለተ ሰሉስን በሁለት መጠሪያ ዋና ዋና ስሞች ቤተክርስቲያን ታስባለች። የመጀመሪያውና አንደኛው ይህንን ቀን የጥያቄ ቀን ብላ ቤተክርስቲያን ትጠራዋለች። ሁለተኛውን ቀን ደግሞ የትምህርት ቀን ብላ ትጠራዋለች። የመጀመሪያው እንግዲህ የጥያቄ ቀን የተባለው ለምንድን ነው ከተባለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት በመታሰቢያ ባደረግነው ወይም አንጾተ ቤተ መቅደስ በምንለው ታሪክ ላይ ንብረታቸውን ከገለባበጠ እነዛንም በጎችና በሬዎችን ለዋጮችን ከቤተ መቅደስ ካስወጣ በኋላ አይሁዳውያን የጠየቁትን ጥያቄ የምናስብበት ቀን ነው። ምንድን ነበረ ብለው የጠየቁት? ይህንን ተአምር በምን ስልጣን ነው የምታደርገው ብለው ጠይቀውታል። በዚሁ አጋጣሚ አይሁዳውያንና ፈሪሳውያን ጌታችን ኢየሱስ ክርስቶስን ከመጠየቅ አንድም ቀን ቦዝነው አያውቁም። እንደውም አብዛኛው የወንጌል ክፍል በጥያቄ ነው ያለቀው። ግን የሚደንቀው ጌታችን ኢየሱስ ክርስቶስን የሚጠይቁት ጥያቄ የተንኮል እንጂ የፍቅር አልነበረም። ለመማርና ለማወቅ ሳይሆን ከሱ ላይ ስህተትን ለማግኘት ነበር የሚጠይቁት። ለምሳሌ የዮሐንስ ወንጌል ምዕራፍ 8 ላይ ስታመነዝር የተገኘችዋን ያችን ሴት በሙሴ ስታመነዝር የተገኘች ሴት ትወገር ይላል። ስለዚህ ስታመነዝር አግኝተናታልና እንደ ሙሴ ሕግ ቅጣልን ብሎ አመጧት ይላል። በዚሁ አጋጣሚ ጌታችን ኢየሱስ ክርስቶስ ያችን ሴት ኃጢአት አልሰራችም ብሎ አልሸፈነላትም። እውነትም ያን ዝሙት ሰርተዋለች። ጉዳዩ ግን ከሴቲቱ ስህተት ዝሙት በላይ የእነሱ የህሊና ዝሙታቸው ስለከፋ ነው። ለምን? አንደኛ እሷን የሰራችውን ኃጢአት ሰርተው የማያውቁ ነው የመሰሉት። ሁለተኛ ደግሞ ሙሴ በህጉ ያለው ያመነዘረቿ ሴቷን ብቻ ሳይሆን ወንዱንም አምጥታችሁ ገሩት ነው ያለው። እነሱ ግን ለክፋታቸው እንዲመች ለምን ሴት ከሆነች ወንድ ልጅ በሴት ላይ ቢጨክንባት ጭካኔው ከፍ ይላል። ስለዚህ እንዴት ያለ ጨካኝ ነው ሴቲቱን ትወገር ብሎ በሴት ላይ እንዴት ጅራፍና ቀንበርን ወይም ድንጋይን ያበስባታል ብሎ ፍርዱን እንዲጸናባት ነው። ክርስቶስንም ጨካኝ ለማሰኘት ነው። አይ አልፈርድብሽም ነፃ ውጪ ካላት ደግሞ የሙሴ አምላክ ለኝ እያለ የሙሴን ሕግ ይጻረራል ብሎ ከሙሴ ጋር ለማጣላት ነው። ጌታችን ግን ውገሩም አትወገሯትም አላለም። ከእናንተ መካከል ኃጢአት የሌለበት ቢኖር ቀድሞ ይውገራታል። ይህን ጊዜ የአንዱ ኃጢአት የሌላ ወንድሙ ግንባር ላይ ተጽፎ አየ ይላል። አርባዕቱ ወንጌል ትርጓሜያችን ለምንድን ነው የአንዱ ኃጢአት ሌላው ጓደኛው ግንባር ላይ ተጽፎ ያየው ሲል፣ ምክንያቱም የአንዱን ኃጢአት አንዱ ያየው። ስለዚህ ከባት ያበሳኑት ነው። እናንተም ካህናት ሆይ የልጆቻችሁን ኃጢአት በአደባባይ አትግለጡ፣ እናንተ ምእመናንም ኃጢአታችሁን ለካህን ብቻ ተናገሩ ለማለት ክርስቶስ ምንም ሰው ቢበድል ግን የሰውን ኃጢአት የሚገልጥ አምላክ አይደለም። ቅዱስ ዮሐንስ አፈወርቅ ይላል፣ አንተ ክርስቲያን ሆይ ይላል ቅዱስ ዮሐንስ አፈወርቅ፣ ኃጢአትህ እንዲገለጥብህ ወይም እንዲሰወርልህ ከፈለግ ሂድና ለካህን ግለጥለት ይላል። ኃጢአትህን ግን በውስጥ ሸሽገ የሰውን ኃጢአት የምትገልጥ ከሆነ ግን ክርስቶስ ያንተን ኃጢአት ያወጣብሃል ይላል። እና እነዚህ አይሁዳውያን ኃጢአቷን እናወጣለን ብሎ የራሳቸው ኃጢአት ወጣባቸው። ስለዚህ ክርስቶስ ያልተጠየቀበት ዘመን የለም። እንደውም ከፊታችን የምናከብረው ዕለተ ስቅለት ላይ እኮ አይሁዳውያን በጣም ከጠየቁት ጥያቄ መካከል ለምሳሌ ጲላጦስ ጠይቆታል፣ የገሊላ አውራጃ ገዢ የነበረው ሄሮድስ ጠይቆታል፣ ቄሳር ጭምር ጠይቆታል። አንተ የአይሁድ ንጉሥ ነኝ ወይ ትላለህ? በጣም በተደጋጋሚ። ክርስቶስ ግን አንተ አልክ ይላል እንጂ ነኝ ብሎ አይናገርም። እንደውም ዮሐንስ አፈወርቅ ምን ይላል? ለምንድን ነው ክርስቶስ በተደጋጋሚ ስለ መሲሁነቱና ስለ ንጉስናው ሲጠየቅ ነኝ ብሎ ለምን አይመልስም ይላል? በሁለት ምክንያት። አንደኛ የጠየቁት ጥያቄ ንግስናውን አምነው ሊሰግዱለት ሲሆን አምላክነቱን አውቀው ሊገዙለት ሲሆን ለክፋት ስለነበር ነው። ሁለተኛው ደግሞ ክርስቶስን አምላክና ንጉስ ብሎ መመስገር የኛ የምእመናን የአማኝ የሰው ልጅ ድርሻ እንጂ የሱ ድርሻ አይደለም። የሱ ድርሻ አምላክ ሆኖ መኖር ነው። የሱ ድርሻ ንጉስ ሆኖ ተቀምጦ መፍረድ ነው። የኛ ድርሻ ንጉስ ሆይ አቤቱ አምላካችን ላይ ንግስናና ክብር ላንተ ይገባል ብለን የአምልኮት ክብርና ስግደትን መስገር ነው። እኛ ማምለክ እንጂ ስራችን ክርስቶስ አምልኩኝ ብሎ መናገር አይጠበቅበትም። እና ጌታችን ግን በግልጽ አይነግርም። እንደውም ለተናቁት በርህራሄ ለቀረቡት ግን ያለ መድኃኒት ንጉስ አምላክ መሆኑን በገሃድ ይገልጥላቸው ነበር። ለዚህ ዕለተ ማክሰኞ ጌታችን ኢየሱስ ክርስቶስ የተጠየቀበት ቀን ነው። ጥያቄው ምንድነው ከተባለ በማን ስልጣን ነው የምታደርገው ብሎ የጠየቁት ነው። ታዲያ ጌታችን ቀጥታ አልመለሰላቸውም። ወደ ዮሐንስ ጥምቀት ሄደና የዮሐንስ ጥምቀት ከየት ናት? ከሰማይ ናት ወይስ ከምድር አላቸው ይላል። ታዲያ አይሁዳውያን እርስ በእርሳቸው ተያዩ ይላል። አንዳቸውም ይህን መመለስ የቻለ ማንም አልነበረም። ግን እዚህ ላይ አንድ ጥያቄ እንመልከት። ለምንድን ነው የዮሐንስ ጥምቀት ብሎ ያመጣባቸው? ምክንያቱም እነሱ ከክርስቶስ በላይ የወዱትና ያከብሩት የነበሩት አንዳንዶቹ የዮሐንስን ጥምቀት ነበር እና የዮሐንስን ጥምቀት ያላወቃችሁ እንዴት የኔን ስልጣን ትጠይቃላችሁ ነው። ታዲያ ከሰማይ ነው ከምድር ሲላችሁ ግራ ተጋቡ። በኋላ ምን አሉ? አናውቅም አሉ። ታዲያ እነዚያ አይሁዳውያን የዮሐንስ መጥምቅ ጥምቀቱ ወይም ስልጣኑ ከየት እንደሆነች መመስከር ስላላወቁ አናውቅም አሉ ይላል። ጌታችን ኢየሱስ ክርስቶስ ምን አለ?
እኔም ይህን ስልጣን ከየት እንደማደርገው ልታውቁ አይቻላችሁም አላቸው ይላልና ጌታችን ኢየሱስ ክርስቶስ ከአይሁዳውያን በምን ስልጣን ይህን ታረጋለህ ብሎ የተጠየቀበት ቀን ነው። ሁለተኛው የትምህርት ቀን የተባለው ደግሞ ጌታችን ኢየሱስ ክርስቶስ በኪደተ እግሩ 3 ዓመት ከ3 ወር እየዞረ ይህችን ምድር ዞሮ እንዳስተማረ እናውቃለን። ታዲያ በምድረ እስራኤል ዞሮ ሲያስተምር ለገበያተኛው በሚያውቀውና በሚረዳው ምሳሌ እየመሰለ በገበያ ቋንቋዎች፣ እንደገና ደግሞ እናቶች ሲሰበሰቡ፣ ሴቶች ሲሰበሰቡ ደግሞ መንግስተ ሰማያትና ወንጌልን አንዴ በሰናፍጭ አንዴ በእርሾ አንዴ ደግሞ ከምግብ ወገን በሆኑ ነገሮች ይመስላል። ደግሞ እነዚህ አሳ ወደሚያረቡት እንቆችን ከባህር ፈልቀቀው ወደሚያወጡ ከመርከብ አጠገብ ደግሞ ሲቀመጥ መንግስተ ሰማያትን አንዴ በመርከብ አንዴ ለልጁ ድግስን በደገሰ አንድ የከበረ ንጉስ እየመሰለ በእንቁ በአሳ እየመሰለ ብዙ አስተምሯል። ስለዚህ የትምህርት ቀን የሚባለው የክርስቶስ አማናዊት የሆነች የሰው ልቦና በትምህርቷ መልሳ ወደ መንግስተ ሰማያት የምታፈልሰው ርትት የሆነችው ትምህርቱን የምናሰብበት ስለሆነ ነው። እና የትምህርት ቀን የተባለው የጌታችን ኢየሱስ ክርስቶስ ያስተማረው ርቱዕ ወንጌል የሚሰበክበትና የሚታሰብበት ጊዜ በመሆኑ ነው። ቤተክርስቲያንም ዕለተ ማክሰኞ ወይም ዕለተ ሰሉስን የጥያቄ ቀንና የትምህርት ቀን ብላ ታከብረዋለች ማለት ነው።